አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ካለው አልሐምዱሊላህ። እና ውዶቼ እንግዲህ ቪዲዮውን እንደሰማችሁት ነው። መጀመሪያ ላይ እውነት ለማውራት የኛ ልጆች አላህ ልቦና ይስጣችሁ፣ ፈጣሪ ያስተካክላችሁ ማለት ነው። ምን ትጠቀማላችሁ? አሁን እንግዲህ ይሄኛውም ገደለው ይሄኛውም እንግዲህ ይገደላል። እዛ ሀገር ላይ ህግ እንደ ኢትዮጵያ አይደለም። ህፃኑ ልጅ ባጭር አስቀረው። በዛ ላይ ደግሞ በመልካም ነገር በተጣሉ በሐላል ነገር በተጣሉ ሁላቸውም የተጣሉበት ሀራም በሆነ መንገድ ለነሱ ባልሆነ መንገድ ላይ ነው የተጣሉት ማለት ነው። ሰው በሚስቱ ይደባደባል እንጂ በፍቅረኛ ይገዳደላል። በአላህ ወላሂ እንደውም ሴቷን ነው እንጂ አስሮ መግረፍ ያለባቸው በሰዓቱ እንደዚህ አይነት ነገር ስታደርግ ታማኝ አለመሆኗ እሷን እንጂ ይዞ መግረፍ የነበረባቸው በተራ ወንድና ወንድ ራስ በራሳቸው መጋጨት የለባቸውም ነበር። ወላይ ተመካክሮ ነይ ብሎ እንደዚህ አይነቷን ባለጌዋን ሴት ማለት ነው ለሁለተኛ እርምጃ ወስዱ ሁለተኛ እንዳይደገማት ማድረግ ይቻላል እንጂ ይሄን ህፃን ልጅ ገደለው። አሁን እሱም እየተፈለገ ነው። እርግጥ እዛ ሀገር ህጉ ታውቃላችሁ ከባድ ነው። የተማ ያመልጥም። ቤተሰቦቹ ደግሞ ተይዘዋል፣ የገዳዩ ማለት ነው። እናቱ እስር ቤት ናት። ሰውት እንግዲህ ሰው ያኔ ሀላሉን ፈልጉ አምሳያውን ፈልጉ የራሱን ይዞ ያኔ በትዳር ላይ መኖር እየቻለ ከቤተሰቦቹ ጋር ከዘመዶቹ ጋር ተከባብሮ በፍቅር መኖር እየተቻለ እንደዚህ አይነት ነገር ላይ ማምጣት ወይም እንደዚህ አይነት ነገር ላይ መግባቱ ተገቢ ነው ብዬ አላስብም። አንዳንድ ሰዎች ሸይጣን ነው ምንድን ነው ትላላችሁ። ሲጀመር ሸይጣን ሳይሆን በራሳቸው ነው ወላይ እና ሸይጣን እንዳያሳስታችሁ መጥፎ ቦታ ላይ አለመገኘት፣ እንደዚህ አይነት ነገር ላይ ሲጀመር አለመገኘት። ሲቀጥል ደግሞ ከተገኛችሁ በሐላል መንገድ ላይ መተግበር። ሐላል ከሆነ ደግሞ ብትገዳደሉለትም ያምራል፣ ለፍርድም ያመቻል። ብቻ ወላሂ በጣም ነው የሚያስጠላው። ሴቷስ ምን ያህል አይምሮሽ ደስተኛ ሆኖ ነው የምትኖሪው? እንደዚህ አይነት ጣጣ ላይ ገብተሽ አላቅም። ብቻ ወላሂ በጣም ነው የሚያሳዝነው። ሰው ሲጀመር ከሀገሩ የሚወጣው ለዓላማ ነው። ዓላማችንን ስናሳካ ትዳር መያዝ ካለብን ትዳር ነው መያዝ ያለብን። አለዛ ግን ከትዳር ውጭ ባለው ህይወት ግን እንደዚህ አይነት መጥፎ ነገር ላይ በአሁኑ ጊዜ በአሁኑ ዘመን በሚያስፈራ በሚያስጠላው ጊዜ በሽታ በበዛበት ሰዓት ዓላማችንን አለመዘንጋት እያለብን ዓላማችንን ዘንግተን ከአንዱ አንዱ ቤት የምትሮጡ ሴቶች የመጨረሻችሁ መንገድ ቢኖር ወይ ታጋድላላችሁ ወይ ትሞታላችሁ። ከሁለት አንዱ ነው። እንደዚህ አይነት ነገር ስትጀምሩ ማለት ነው። እና ይቅርባችሁ፣ ወላሂ ይቅርባችሁ። ይችል አሁን ብትገኝ ትደፋለች፣ ማንም ሰው አይምራትም። በተለይ የሟች ቤተሰቦች አይለቋትም። በዛ ላይ ደግሞ ፎቶ አሁን ይሸር እየተደረገ ነው። ቤተሰቦቿ ኢትዮጵያ የላኳት ለዓላማ ነው። ዓላማ አላቸው እነሱም፣ ለእሷም ዓላማ አላት። እሰቡት ማለት ነው ምን ያህል ውርዴት እንደሆነ ወላሂ። እና ራስ በራስ መጫረስ ማለት ነው። እንደ አይነት ነገር ቢቀርባችሁ ይሻላል። የሚጠቅማችሁን እወቁ። ዝም ብላችሁ ስሜት ይዛችሁ አትመሩ በመጥፎ ነገር ወላሂ። እና ዓላማችሁን አስተካክሉ። ዓላማ ይኑራችሁ። የሞተውንም አላህ ይዘንለት፣ ለቤተሰቦቹንም አላህ ሱብሃነሁ ወተዓላ መጽናናትን ይስጣቸው። ወላሂ በጣም ነው የሚያሳዝነው። ያማል። የኔ ወንድም ቢሆንስ ብሎ ማሰብ ነው። እንደዚህ አይነት ነገር ላይ አላህ ወንድሞቻችንን ከመጥፎ ሴቶች ከባለጌ ሴቶች ይጠብቅልን። እኔ በጣም መሳሳላቸው ወንድሞች አሉኝ። አላህ ይጠብቅልኝ ወላሂ። ፈጣሪ አደራውን። እንደነዚህ አስጠያፊ የሆኑ ሴቶች ለማንም ቢሆን ተገቢ አይደሉም። ሲጀመር ለራሳቸው ክብር የሌላቸው ለማንም እንኳን ለትዳር ቀርቶ ለምንም የሚሆኑ አይደሉም። አላህ ሱብሃነሁ ወተዓላ ይጠብቅልን። ጊዜያችን አስፈርቷል አሁን ላይ። ወንዶች ደግሞ በሴት አትገዳደሉ። በተለይ ሀላላችሁ ባልሆነ ሴት ወላሂ መገዳደል ያለብህ በሚስትህ፣ በእናትህ፣ በእህትህ አለቀ። እነሱ ሀላሎቻችሁ ናችሁ። ግን ደግሞ እንደዚህ ዝም ብላችሁ ያኔ በፍቅር ባላችሁት መንገድ ላይ
እሷን እንጂ ወላሂ እሷን እንጂ መምታትም መግረፍም ያለብህ ወንድና ወንድ መገዳደል የለበትም። እቺ ለትዳርም ሆን አጠቅምም ሁልጊዜ እንዳዋረደች ትኖራለች። ቤተሰቦቿንም አታስከብርም። ሲጀመር እንደዚህ አይነት ክብረትም የለም ቤተሰብ ጋር እና ስለዚህ ብቻ ትማሩበታላችሁ። አንዳንድ ሴቶች ልቦና ይስጣችሁ፣ ልቦና ይስጣችሁ። ወላሂ አስፈሪ እየሆናችሁ ነው። አሁን ላይ የራእት ቪዲዮ እየተለቀቀ ነው። እርቃቷን እየወጣች ነው ሴት ልጅ። በጣም አስፈሪ ጊዜ ነው የደረስ ነው። በጣም የሚያስጠላ ጊዜ ነው የደረስ ነው። አላቅም ብቻ ወላሂ እና እንደዛ አይነት ሴቶች ብልግና ባለጌ አትሆኑ። ወላሂ ባለጌ አትሆኑ፣ ተሰተሩ እና አላህ ይዘንለት ለሞተውን ቤተሰቦችንም በድጋሚ አላህ ያጽናቸው። እስኪ ላይክ እና ሰብስክራይብ አድርጉ።